እሺ አመሰግናለሁ። ስሜ አብዱል መጂድ ጀማል ይባላለሁ። የኖር ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። አጠቃላይ በወረዳችን ባለፉት የለውጥ ዓመታት ባለፉት 5 ዓመታት በግብርናው ዘርፍ የማህበረሰባችን ኢኮኖሚያዊ ተጠቃሚነት ሊያረጋግጡ የሚችሉ በርካታ ስራዎች ተሰርተዋል። በዚህም በአጠቃላይ ሰብል ልማቱ ዘርፍ ባለፉት 6 ዓመታት በተለይ በበልግና በመኸር ወቅት በ2014 ዓመተ ምህረት 5921 ሄክታር ከነበረበት በ2017-18 ዓመተ ምህረት ወደ 13399 ሄክታር መሬት በሰብል እንዲሸፈን ማድረግ የተቻለበት ነው። በዚህም በ2014 ዓመተ ምህረት 209773 ኩንታል ምርት ሲመረት ከነበረበት በ2018 ወደ 391339 ኩንታል ማድረስ የተቻለበት እንደሆነ ማንሳት ይቻላል። ከዚህ አንጻር በወረዳችን በተለይ ከፖቴንሻል አንጻር በተለይ ከአቅም አንጻር በቆሎ ዘርፍ ላይ በርካታ ስራዎች ተሰርተዋል። በቆሎን በክላስተር ከማምረት ጋር ተያይዞ አጠቃላይ የምርጥ ዘር አጠቃቀማችን የማዳበሪያ ቴክኖሎጂ አጠቃቀማችን ከፍ በማድረግ ሲቀጥል ደግሞ አርሶ አደሮች ተደራጅተው በርካታ በክላስተር ከማልማታቸው ጋር ተያይዞ በተመሳሳይ ወቅት ከማልማታቸው ጋር ተያይዞ ተመሳሳይ ግብአት ከመጠቀማቸው ጋር ተያይዞ በበቆሎ ልማት ስራችን ጋር ሰፊ የሆነ ለውጥ የመጣበት ዓመት ነበረ ማለት ይቻላል። ከዚህ አንጻር በክላስተር ማልማት የተቻለበት እንደሆነ ማንሳት ይቻላል። ከጤፍ ልማት ስራችን ጋር ተያይዞ በተለይ ጤፍ 3000 ሄክታር ያልበለጠ የነበረበት በዘንድሮ ዓመት ኦልሞስት ወደ 9000 ሄክታር አካባቢ ማድረስ የተቻለበት ነውና ጤፍም በክላስተር ከማምራት ጋር ተያይዞ ሰፋፊ በተለይ ቆላ አካባቢ የነበሩ ያልታረሱ መሬቶች እንዲታረሱ በማድረግና በጤፍ እንዲሸፈን ከማድረግ ጋር ተያይዞ በርካታ ስራዎች መስራት የተቻለበት ነው። ከስንዴ አንጻርም ከገብስ አንጻርም በርካታ ስራዎች የወረዳችን ፖቴንሻል ያላቸው ከመሆኑ ጋር ተያይዞ በዋና ዋና ሰብሎች ጋር እነዚህ ስራዎች የተሰሩበት እንደሆነ ማንሳት አጠቃላይ ከዚህ ከመስኖ ልማት ስራችን ጋር ተያይዞ አጠቃላይ የወንዝ አማራጮችን በመጠቀም የኩሬ አማራጮችን በመጠቀም የዘመናዊ መስኖ ካናል በመጠቀም አጠቃላይ የመስኖ ልማት ስራችን አጠቃላይ የወረዳችን አርሶ አደሮች በአመት 1 ጊዜና 2 ጊዜ ሲያመርቱ ከነበረበት በአመት 3 እና ከዛ በላይ ማምረት የቻሉበት ሁኔታ በተለይ በአንደኛ ዙር መስኖ በሁለተኛ ዙር መስኖ ሲቀጥል ደግሞ በመስኖ ድንች ማልማት ጭምር የተቻለበት ከመሆኑ ጋር ተያይዞ 1776 ሄክታር ከነበረበት በ2018 ዓመተ ምህረት 2419 ሄክታር በመስኖ በአንደኛ ዙር እና በሁለተኛው ዙር መስኖ በአትክልት ማልማት የተቻለ እንደሆነ ማንሳት ይቻላል። በዚሁም 339,000 ኩንታል ምርት መሰብሰብ የተቻለ እንደሆነ ማንሳት ይቻላል ማለት ነው። ከዚህ አንጻር አጠቃላይ የውሃ አማራጮቻችን በሙሉ ወደ ስራ እንዲገቡ ከማድረግ ጋር ተያይዞ የወንዝ አማራጮችን በመጥለፍ ወደ መስኖ እንዲሻገሩ ከማድረግ ጋር ተያይዞ ዘመናዊ መስኖ ሙሉ አቅሙን ወደ መስኖ እንድንጠቀምበት ከማድረግ ጋር ተያይዞ ሲቀጥል ደግሞ ሌሎች ከፕሮጀክቶች ጋር በማናበብ በተለይ በኤፍኤስአርፒ የተቆፈሩ በርካታ ኩሬዎች አሉ። እነዚህ ኩሬዎች ወደ መስኖ አውታር እንዲገቡ ወይም ደግሞ የመስኖ አማራጭ እንዲሆኑ ከማድረግ ጋር ተያይዞ በርካታ ስራዎች የተሰሩበት ዓመት ነበረ ማለት ይቻላል። ከዚህ አንጻር በተለይ አትክልት ላይ የማህበረሰባችን የኢኮኖሚ ተጠቃሚነትን በበርካታ ሁኔታ ማሳደግ የተቻለ ነው። የአምራች አርሶ አደሮቻችን የአምራች ወጣቶቻችን ብቻ ሳይሆን የሸማች ማህበረሰባችን በተለይ የመስኖ አትክልቶች የገበያ ማዕከል እንዲቀርቡ በማድረግ የመስኖ አትክልቶች የገበያ ማዕከል እንዲቀርቡ በማድረግ በርካታ የአርሶ አደሮቻችን ሸማቾቻችን ተጠቃሚ እንዲሆኑ ማድረግ የተቻለበት እንደሆነ ማንሳት ይቻላል። ከዚህ አንጻር ምናልባት ባለፉት ዓመታት በወረዳችን አልምተናቸው የማናውቃቸው የሀባብ የመሰሉ በተለይ ቃሪያ ላይ በርበሬ ላይ በስፋት በመስራታችን አጠቃላይ እዚህ አካባቢ ላይ ከጨው ውጪ እዚህ ወረዳችን ላይ የወረዳችን መሬት ማልማት የማይችለው ነገር እንደሌለ ማረጋገጥ የቻልንበት እንደሆነ በደንብ ያየንበት እንደሆነ ማንሳት ጋር